አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ ለምሳቃ የሚሆን በቀላል ግብአት ሁላችንም ቤት በሚገኝ ቆንጆ የሽሮ በስጋ አሰራር ነው ይዤላችሁ የመጣሁት። ቪዲዮን እስከ መጨረሻ እንድትከታተሉ እየጋበዝኳችሁ ወደ ስራው እንገባለን። ስራውን ስጀምር እንደምትመለከቱት መጥበሻ ላይ ዘይት፣ ሽንኩርት አድርጌያለሁኝ። ከዛ በመቀጠል በጣም ትንሽዬ ስጋ ነው የተጠቀምኩት። አንድ 3 ማንኪያ ቢሆን ነው የተፈጨ ስጋ ተጠቅሜያለሁኝ። እሱን እንግዲህ አንድ ላይ እንደዚህ በደንብ እንጠብሰዋለን። ከዛ ነጭ ሽንኩርት፣ ትንሽዬ ነጭ ሽንኩርት ያው ለምሳቃ ስለሆነ በትንሹ ነው የምንሰራው። ስለዚህ ትንሽዬ ነጭ ሽንኩርት ጨምሬ እንደዚህ በደንብ ጠብሰዋለሁኝ። ከዛም አንድ ተለቅ ያለ ቲማቲም ጨምሬበታለሁኝ። እንግዲህ አንድ ላይ እንደዚህ በደንብ እንጠብሰዋለን። ትንሽ ውሃ ጣል አድርጌ የቲማቲሙን ውሃ እንዲጨርስ ከድኜው ነበረ። አሁን ደግሞ እንደዚህ በደንብ ውሃውን የቲማቲሙን ውሃ ጨርሶ ተጠብሷል። ከዛ ስጋው በደንብ እንዲበስልልን የፈላ ውሃ ጠብ እያደረግን መልሰን እናቁላለዋለን። ከዛም እንደምትመለከቱት 2 ማንኪያ ሽሮና በቀዝቃዛ ውሃ እንደዚህ መትቼ ጨምርበታለሁኝ። ይህን እንግዲህ በደንብ እናቁላለዋለን። ወፈር ሲል ያው አጠገቢ ከጎኑ በሙቅ ውሃ ጥጃለሁኝ። ጠብ እያደረኩኝ እንደዚህ በደንብ አቁላለዋለሁኝ። በባለፈው በሰራሁት ቪዲዮ አንዲት ተመልካቼ ጥሩ የሆነ አስተያየት ጽፋልኝ ነበረ። በቀለል ያለ ግብአቶችን ተጠቅመሽ ስሪልን ባለችው መሰረት ቀለል ያለ ግብአቶችን በምናገኘውና ቀለል ባለ ግብአት ተጠቅመሽ ስሪልን ባለችን መሰረት እንዲህ ቤት ባፈራው ነገር ቆንጆ አድርገን ለልጆች ምሳቃ ማሰር እንችላለን። እንዲሁም ደግሞ እነሱም በጣም ይወዱታል። ይሄ አሰራር በጣም ቆንጆ፣ ልጆች በደንብ ተመግበው ምሳቃውም ሁሌ ፓስታ መኮረኒ ሲሆን ይሰለቻቸዋል። ስለዚህ እንደዚህ ብናደርግላቸው የበለጠ ቆንጆ ነው በሚል ነው ይዤላቸው የመጣሁት። እንግዲህ እንደምትመለከቱት በደንብ መጨረሻ ላይ ትንሽ ውሃ በርከት አድርጌ ጨው ጨምሬ ከደን አድርጌ በደንብ እንዲንተከተክ ትቼዋለሁኝ። እንግዲህ ሽሮ ደርሳለች። ከዛ ትንሽዬ ቅቤ ጣል አድርጌ ስቶቡን አጠፋና በጋለው እንዲንተከተክ አድርገዋለሁኝ። ቆንጆ ሆኖ በስሏል። ይሄንን ይመስላል። ሽሮን አውርጄ ደግሞ ፓንኬክ እንሰራለን። ፓንኬክ ለመስራት ያሰብኩት በሙዝ ነው። 1 እንቁላልና 2 ሙዝ ተጠቅሜያለሁኝ። ስኳር 1 ማንኪያ ከግማሽ ጨምሬያለሁኝ። ትንሽ ቫኒሊያ፣ ቀረፋም ትንሽ፣ ዘይት 1 ሲኒ ቡና ሲኒ አነስ ያለ፣ ወተት 1 የውሃ ብርጭቆ አርጌ እንደዚህ ፈጭቸዋለሁኝ። በመቀጠል ደግሞ ዱቄት 1 ኩባያ ከግማሽ፣ ቤኪንግ ፓውደር 1 የሾርባ ማንኪያ ያልሞላ። ይህንንም አንድ ላይ እንመተዋለን። በእጅ መምቻ መጠቀም ይቻላል። እንደዚህ ግን በመፍጫ ስንሆን ያፈጥነናል። በመቀጠል እንግዲህ መጥበሻችንን ትንሽ ዘይት፣ ለመጀመሪያ ጊዜ ብቻ ነው ዘይቱን የምንጠቀመው። ልክ እንደ ማሰሻ እንዲረዳን በሶፍት እያሰስን እንደዚህ እንጋግረዋለን። የማይዝ መጥበሻ ከሆነ ዘይት አያስፈልገውም። አንዴ ለመጀመሪያ ጊዜ ብቻ አድርገን ከዛ እንደዚህ እያሰስን ሁሉንም በተመሳሳይ ጋግረን እንጨርሳለን። እንግዲህ በተመሳሳይ ጨርሼ ማዘጋጀቱ ላይ ገብቻለሁኝ። ሽሮውን በዚህ መልኩ አድርጌላቸዋለሁኝ። በዚህ መልኩ ሲሆን ይመቻቸዋልም፣ ጥሩም ተመግበውት ይመጣሉ። በእንደዚህ አይነት ብናደርግላቸው እንደሚመቻቸው፣ ልጆቻችን እንደሚመቻቸው እናስራላቸዋለን። በጣም ቆንጆ ነው። ስናስርላቸው ሽሮ በደንብ በርከት አድርገን እንጀራ ያው በኋላ ስምጥጥ ስለሚያደርገው እንዳይደርቅባቸው በርከት አድርገን ወጡን እንጠቀማለን። ሽሮውን በዚህ መልኩ ካሰርኩ በኋላ ጎመን ደግሞ ሰርቼ ያሳደርኩት ጎመን ነበረ። እሱን ደግሞ በደንብ አሙቄ በጎን አድርጌላቸዋለሁኝ። ሽሮ ጠዋት ላይ ብንሰራላቸው ቆንጆ ነው፣ ይደርሳል።
ጎመን ምናምን ግን ስለማይደርስ አንዳንድ ነገሮችን ሰርተን ብናሳድር ደግሞ ለጠዋት ሰዓት ይቀልልናል። እኔ ጎመን በድንች ነው የሰራሁላቸው። ማንኛውም ቀላል ጎመን አሰራር ነው። ሁልጊዜ የምንሰራው ማንኛውም ቤት የሚሰራውን አይነት የጎመን አሰራር ነው የሰራሁት። ይኸው ይህን ይመስላል። በጣም ቆንጆ ነው፣ ይወዱታል። በእንደዚህ መልኩ ስንሰራላቸው ይህን እንግዲህ እንደዚህ አዘጋጅቼ ከጨረስኩ በኋላ ፓንኬኩንም በጎን አድርጌላቸዋለሁኝ። የተለያየ ፍሩቶችንም ቤት ያሉትን የሚመቻቸውን በጎን እናደርግላቸዋለን። ይህን ይመስላል። ፓንኬኩን በጣም ቆንጆ ሆኖ ወጥቷል። እንግዲህ ተመልካቾቼ እኔ በዚህ መልኩ እንግዲህ አዘጋጅቼ ጨርሻለሁኝ። ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ኮሜንታችሁን አስቀምጡልኝ። አዳዲሶች ደግሞ ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ ሰብስክራይብ በማድረግ የደወሏን ምልክት በመንካት ኦል የምትለዋን በመምረጥ ሁሌ አዳዲስ ቪዲዮ በምለቅበት ሰዓት ወደ እናንተ ይደርሳል። የዘውትር ተከታታዮች ትሆናላችሁ። አብራችሁኝ ስለነበራችሁ ሁላችሁንም እያመሰገንኩኝ በቀጣይ ስራ እስክንገናኝ ድረስ ሰላም ሁኑልኝ።